ወጣት አዶናይ አሁን በጣም እርጋታ ያስፈልግሃል። ከሚዲያ መራቅ ካለብህ ራሱ መራቅ አለብህ። ምክንያቱም ሰዎችን አድናለሁ ብለህ ራስን ወደ ከባድ ጥፋት እየዳረክ ነው። ስግጥ ፍምስ የተባለችው ቃል it came from God አልክ። ከአንድ አምላክ ወደ አንተ እንደመጣ ቃል አድርገህ ወሰድከው። ራስህም ደግሞ ተጠራጥረህ ምን አልክ? maybe I read it 20 years ago when I was 5 years old የ5 ዓመት ልጅ እያለሁ የዛሬ 20 ዓመት በፊት አንብቤውም ሊሆን ይችላል አልክ። የዛሬ 20 ዓመት በፊት በ5 ዓመት ሕፃን ልጅነትህ እንዲህ አይነት ትልልቅ ነገሮችን ስለ ማህበረሰብ ስለመሳሰለው ለማንበብ ብቃቱም አልነበረህም። ኬጂ ተማሪ ነው በዛ ሰዓት ልትሆን የምትችለው። ግን አስበው እስቲ ከአንድ አምላክ የመጣ ቃል ነው አልክ ማለት ልክ ሰዎች በዚህ ባለንበት ዘመን የዛሬውን የአርሰናልና የማንቸስተር ጨዋታ አርሰናል 3-0 ያሸንፋል ብለው አርሰናል 5-0 ሲሸነፍ ስንት ሰዎች ለሃይማኖት ንቀት እንዲኖራቸው የቀልድና የጨዋታ ነገር እንዲሆን ነው የሆነው። በምን የተነሳ? አምላክ ነግሮኛል አርሰናል ያሸንፋል ዛሬ እያሉ የሚጫወቱ ሰዎች ስላሉ ማለት ነው። አንተም እቺ ስግጥ ፍምስ የምትባለው ቃል it came from God ከአምላክ ነው የመጣው አልክ። ስለዚህ አሁን ቀይ መስመሩን ረግጠሃል ማለት ነው። ቆም ብለህ አስብ። ምን እያልከ እንደሆነ ታውቃለህ? አዋርዱን ስትበላ የታላቋን የተከበረችዋን የድንግል ማርያምን ስም ጠርተህ ነበረ። ማርያም እንላታለን እኛ ሙስሊሞች። ማርያም ማለት ድንግል ናት። እንደሚታወቀው መልአኩ ገብርኤል ዒሳን ወይንም ኢየሱስን በልጅነት በኩል ሊሰጣት ሲመጣ ምንድነው ያለችው? አምላክህን የምትፈራ ከሆነ እንዳትቀርበኝ ነው ያለችው። አሁን አንተ እንደምትለው ስግጥ ፍምስ የምትለው ቃል ከፈጣሪ ከሆነ የመጣችልህ አጠገብህ ያለችው ወጣት ሴት ያው የትዳር ጓደኛ አትመስለኝም። የፍቅር ጓደኛ ምናምን እንደሚባለው የጥፋት የሰይጣን መንገድ ላይ ነው ያላችሁት። ከሷ ጋር የምትተቃቀፈው በኦርቶዶክስ ሃይማኖትም ቢሆን ዘፈን ሐራም ነው፣ እርም ነው። ዘፈን የምትዘፍነውም ከአምላክ መጥቶልህ ነው። ስለዚህ ፕሊስ አዶናይ የስንት ወጣቶችን ሕይወት አድናለሁ ብለህ አንተ ራሱ ከሚጠፉት እየሆንክ ነውና ቆም ብለህ አስብ። and you're just 25 ገና የ25 ዓመት ወጣት ነህ። እዚህ ምድር ላይ አንድ ቀን በመቆየት ብዙ የሚታወቁ ነገሮች አሉና ሁሉን ነገር ያወክ መስሎ ስለተሰማ ተማር። ንግግር ከመናገርህ በፊት እቺ እያንዳንዷ ንግግር አንድ አምላክ ፊት ስትመዘን ምን ትመስላለች? እንደ አገሬ ሕዝብ ደግሞ በአገሬ ሕዝብ ላይስ ምን ታመጣለች? ሕዝቡን ደግሞ ንቆ መነሳትም ጥሩ አይደለም። የኛ አገር ሕዝብ ማለት ሼም ይወዳል፣ በጣም ሀፍረተኛ ነው። የሚያፍረው እኮ ለምን እንደሆነ ታውቃለህ? የማያውቀው ነገር ውስጥ መግባት ስለማይፈልግ ነው። ሕዝቡ በጣም ስነ ስርዓት አለው። ሁለተኛ አሁን ሶሻል ሚዲያ ገንዘብ ስለሚከፍል ሶሻል ሚዲያ ላይ ደግሞ አብዛኛው ገንዘብ የሚያገኝ ሰው ኦፕሬሽን ሰርቶ ማትስ አስተምሮ ፊዚክስ አስተምሮ አይደለም። ደንሶ ጨፍሮ የሰው እናት ተሳድቦ የሰው ዘር ተሳድቦ በቪዩ ልክ ይከፈለዋል። ይሄ ማለት የሰክሰስ መለኪያ ነው? በፍጹም አይደለም። ስለዚህ አዶናይ እኔ የምመክርህ you are selling your soul to those whom you want to entertain ልታስደስታቸው በምትፈልጋቸው ሰዎች የመጣልህን ሁሉ ከአፍህ ላይ ምን ታደርጋለህ? ታወጣዋለህ። ሰዎች ላይክ ቪው ባደረጉ ቁጥር በአንተ ይደሰታሉ። ነገር ግን አንተ እንዲህ አይነት ቃላቶችህ ደግሞ ገደል ይከቱሃል። ስለዚህ ቆም ብለህ አስብ፣ ንስሐ ግባ። አሁን ለተናገርካት ቃል አንተና ፈጣሪ ምንም ግንኙነት የላችሁም። ምን ለማለት ፈልጌ ነው? አንድ አምላክ ለነቢያቱ በመላእክት አማካኝነት በልባቸው ላይ ለሕዝብ እንዲያደርሱ መልእክት ይልካል እንጂ ስግጥ ፍምስ ምትል ቃል ሰማይና ምድርን ከፈጠረ አምላክ አልመጣምና እባክህ ታረም። ከሚዲያ ደግሞ ረገብ እያልክ ዕውቀቶች ተማር። የተለያዩ ዕውቀቶች አሉ ከዕድሜህ ጋር የሚሄዱ። ከዛም ደግሞ ለሀገራችን የተሻለ ነገር ኮንትሪቢዩት ለማድረግ እንሞክር። አያችሁ አይደል ወጣቶች፣ እንደዚህ በእርጋታ ሲታይ ነገሮች ወደ ጥፋት ነው የሚሄዱት። ሲጀምር አገሪቱ ላይ እንደዚህ
አሁን አዋርድ ምናምን ተብሎ እኔ ኢትዮጵያን ማዋረድ ሆኖ ነው ያየሁት። ወንድ ልጅ ሆኖ የሴት ቦርሳ ይዞ ውጥርጥር ብሎ ጥቁር በጥቁር ሹሩባ ተሰርቶ ግብረ ሰዶማውያንን መስሎ የወጣ ሰው ሁሉ አለ። ምን ወዴት ነው መሄድ የምንፈልገው? እኛ የራሳችን ባህል ሀፍረት የሚባል ነገር የለንም። ስለዚህ እባካችሁ ተመከሩ። ቢያንስ በእድሜም በእውቀትም ይበልጧችሁ ሰዎች እንዳሉ አውቃችሁ ለመማር ተዘጋጁ። ወጣት አዶናይ ትንሽ ረጋ በልና ለራስህ ራስን የምታዳምጥበት ጊዜ ስጥ። የኢትዮጵያ ሕዝቦች ሆይ ወጣቶቹን ከመከተል ይልቅ ተምረን እርስ በእርስ እንተራረን። ሚማር ሰው ከሌለ ግን እንዲህ አይነት ከባድ አደገኛ ንግግሮችን ሁሉ ዝም ብሎ በጭፍን ተነስቶ ላይክ ይደረጋል። አላሁ ስብሓነሁ ወተዓላ አገራችንን በእውቀት የምትመራ እሱን የምታቅ እሱን የምትፈራ ያደርግልን። ጨርሻለሁ።